ሰላም ቤተሰብ እንዴት ናችሁ? ቤተሰቦቼ አዲስ ነኝ። በቅድሚያ አዲስ ነኝ። ፎሎ አይባልም ለካ። ወይኔ ያለማምዱኝ። እስኪ ደምሩኝ ነው ተደመሩ ነው እንደመር ነው የሚሉት በየኮሜንቱ ላይ አያቸዋለሁ። ግን እኔ የምለው ለምንድን ነው ሴቶች ለሴቶች ግን እማንስማማውና አብረን የማናድገው? በተለይ መዳም ቤት የምንሰራው ሴቶች በቃ ዝም ብሎ ደምሩ ሲሉ ኮሜንት ላይ ሲጽፉ ማይ ደመርኩሽ የሚል ነገር አይቼም አላውቅም። ግን ለምን ሌላውን እኮ በቃ ለመርዳት አንደኞች ነን። በነገራችን ላይ እንደኛ የዋህ የለም። እኔ አረብ ሀገር ስንመጣ ምን ተሞልቶብን እንደምንመጣ አላውቅም። እዚህ ስንመጣ በጣም የዋሆች ነን። የማንተዋወቀው ሁሉ በቃ እንፋቀራለን። ዋላ ቋንቋ ራሱ እኔ አሁን አዲስ እንደዚህ ጎረቤት ምናምን አዲስ ልጅ ሲያመጡ ምናምን ለምን ቋንቋ እንኳ ኦሮሞኛ ቢሆን ራሱ በምን እንግባባለን? እኛ ምን አገባን? እነሱ ፊት ማንግባባ አንመስልም። በጣም ነው የምንዋደደው። ግን ታዲያ እንደዚህ ማለት በቃ ስንከፍት እንደዚህ ቲክቶክ ስንከፍት ወይ እንደዚህ ዩቱብ ስንከፍት ምናምን እርስ በርስ እስኪ እንደመር በቃ ጠቅላይ ሚኒስተራችን እንደመር ብሎ ይለ እንዴ? እኔ አሁን እንደዚህ ማወራው አሰሪዎች ስለሄዱልኝ ነው። እና መልላችሁ ፈልጌ ነው የነዚህ የሰዎቹን ነገር ከማውራት እነዚህ ሲወጡልን የነሱን ነገር ከማብሰልሰል ያሉንን ነገር ልክ ሲወጡ ብዙ የሚናገሩ ነገር አለ አይደለ? ይሄን እንዲህ በዩ በዛ ወጥቶ በዚህ ወጥቶ እሱን ከማሰብ ልክ ስልካችን ላይ እንደዚህ ትንፍስ በሉ። ነገርን ካሰባችሁት የሌለ ነው የምታብዱት፣ ትቀውሳላችሁ። የመጣችሁትን ኮንትራት ራሱ እስከምትጨርሱ እድል አይኖራችሁም። የምሬን ነው። እንደ መዳሞቻችሁ ያሉትን ነገር እኔ ለደቂቃ ማለት አንድ ነገር ተናግሬ የእሷን ነገር ካጠነጠንኩ ብዙ ጊዜ ከሰል ሁሉ ፍሪጅ ውስጥ አስቀምጬ አውቃለሁ። እሷን ሳስብ የምሬን ነው የምላችሁ። ነገር አታስቡ፣ ተውት። በቃ ስራችሁን ብቻ ስሩ። ልክ ሲወጡላችሁ ደግሞ ትንፍስ ነገር ከበዛ በጣም ከበዛ ማለት ነው ያሳብዳል። እዚህ ሰው ሀገር ከምናብድ ደግሞ ሀገራችን ሄደን ብናብድ ይሻላል አይደለ? ይሻላል። አዎ ሁሉም በሀገር ነው የሚያምረው። ሞትም እብደትም ሁሉም ነገር ቢሆን በሀገር ነው የሚሻለው። እና ከዚህ ነገር ተቆጠቡ። እና ደግሞ እንዲህ የሚሉት ነገር ነው የሚያናደኝ። አሁን አንዷ ደወለችና እዚህ የተዋወቅኳት እህቴ በስልክ በኢሞ ምናምን የተዋወቅኳት እህቴ ደወለችና አንቺ የሰዎቹ ዘመድ ናት፣ አንቺ ጡት ማጃና ፓንት ትተኩሻለሽ እንዴ አለች። ምን ነው እንዴ ለምን ተኩሳለሁ ስላት፣ አይ እዛ ቤት እንትና ቤት ያለችው እኮ ሰራተኛ ሁሉንም ነገር ትተኩሳለች ብላ አለችኝ አለች። እና አመጣችልኝ ፓንቷን ተኮስኩኝ አለች። አዲስ እንደሆነ ስለምታውቅ እኮ ነው። ኧረ እኔ አልተኩስም አልኳትና